ይህ ዓለማችን ላይ ያሉ ከተባሉ ታዋቂ ትሬደሮች መካከል አንዱ የሆነው ሪቻርድ ዴኒስ ነው። ማንም ሰው ትሬደር መሆን ይችላል የሚለውን ጥያቄ ለመመለስ በ1983 የጥበቃ ሰራተኛ፣ ቁማርተኛ፣ ስራ አጥን ጨምሮ 14 በተለያዩ የሥራ መስኮች ውስጥ የተሰማሩ ሰዎችን ሰብስቦ አንድ ኤክስፐሪመንት ይሰራል። ከዚህ በፊት ምንም የትሬዲንግ እውቀትም ሆነ ልምድ አልነበራቸውም። ታዲያ ቀጥሎ የተፈጠረው ነገር ስኬታማ ትሬደሮች ለብዙ ጊዜ ደብቆ ያኖሩትን ሚስጥራቸውን ያጋለጠና በፋይናንሻል ማርኬት ታሪክ ውስጥ ከተካሄዱት እጅግ ታዋቂ ኤክስፐሪመንቶች ውስጥ አንዱ ለመሆን የበቃው ዘ ተርትል ትሬደርስ እንደ ቀልድ ቀለል ባለ ጥያቄ ጀመረ። ነገር ግን የዓለም አቀፍ ትኩረትን የሳበ ለብዙ መጽሐፍቶች ግብአት የሆነና ሰዎች ለትሬዲንግ ያላቸውን አመለካከት ለዘላለም የቀየረ ታሪክ ለመሆን በቅቷል። ታዲያ ወደ ኤክስፐሪመንቱን ከመግባታችን በፊት ሪቻርድ ዴኒስ ማን ነው የሚለውን አጠር አድርገን እንመልከት። በትሬዲንግ ታሪክ ከመስራቱ በፊት ሪቻርድ ዴኒስ በ1949 ዓ.ም በቺካጎ ደቡባዊ ክፍል ከሚኖሩ ድሃ ከነበሩ የካቶሊክ ቤተሰብ ተወለደ። በልጅነቱ ጀምሮ በቁጥሮችና በፓተርኖች ይሳብ ነበር። ገና በ17 ዓመቱ በቺካጎ መርከንታይል ኤክስቼንጅ የትሬዲንግ ፎቅ ላይ በሰዓት $1.60 ሳንቲም እየተከፈለው የመልእክት ማድረስ ስራ ይሰራ ነበር። በዚህም የስራ ቦታ በጩኸትና በትዕዛዞች የተሞላ ትርምስ የበዛበት የፍልሚያ ሜዳ ይመስል ነበር። ዴኒስ በሁኔታው ወዲያውኑም ስለተማረከ ለራሱ ትሬድ ማድረግ ፈለገ። ነገር ግን ኤክስቼንጁ ጥብቅ ሕግ ነበረው። ትሬድ ለማድረግ እድሜያችሁ 21 ዓመት መሙላት ነበረበት። ታዲያም በዚህ ምክንያት አባቱን ቀጥሮ የትሬዲንግ ቦታው ላይ እንዲቆምለት አደረገ። እሱ ግን ከበስተጀርባ ሆኖ ምን ማድረግ እንዳለበት በእጁ ምልክት ይሰጠው ነበር። ከዴፖል ዩኒቨርሲቲ በፊሎሶፊ የመጀመሪያውን ዲግሪም ካገኘም በኋላ በ1970 ዓ.ም ሙሉ ጊዜውን ትሬድ ለማድረግ በመወሰን ከቤተሰቡ $1600 ተበደረ። በኮሞዲቲ ኤክስቼንጅ ማርኬቶችን ለመከታተል መቀመጫ ለመግዛት $1200 አወጣ። ይህም ትክክለኛ የትሬዲንግ ካፒታል ሆኖ የሚቀረው $400 ብቻ እንዲሆን አደረገው። ዴኒስም ይህችን የቀረችውን አነስተኛ ብር መነሻ ካፒታሉን አድርጎ ተጠቀመው። በ1970ዎቹ የዋጋ ግሽበት ወይም ኢንፍሌሽን የበዛበትና ሌሎች አስገራሚ ክስተቶች የታዩበት ነበር። ታዲያም ለሱም የትሬንድ ፎሎዊንግን ስትራቴጂም ለመጠቀም ምቹ ሁኔታን እንዲፈጠርለት አደረገ። የአካውንቱም ሂደት በሚያስደንቅ ፍጥነት የነጠቀ ነበር። በ1970 $400ን ወደ $3000 ቀየረው። በ1973 ካፒታሉም $100,000 በላይ ሆነ። በ1974 ኮሞዲቲን ብቻ ትሬድ በማድረግ $500,000 ግዙፍ ትርፍም አገኘ። በዚያውም ዓመት ማጠናቀቂያ ላይ ገና በ25 ዓመቱ ሚሊዮነር ሆነ። በ1980ዎቹ መጀመሪያ ላይም ወደ ትልቁ የቺካጎ ቦርድ ኦፍ ትሬዲንግ የተዘዋወረ ሲሆን ያቺን አነስተኛ አካውንቱን $200 ሚሊዮን በላይ ወደሚደርስ የግል ሀብትም ቀየረ። ታዲያ በዚህ ሁሉ የለውጥ ጊዜ ዴኒስ አንድ ያልተመለሰለት ጥያቄ ነበር። ትሬዲንግን በእውነት ማስተማር ይቻላል? ይህንኑ ጥያቄ ዴኒስ ከጓደኛው ዊሊያም ኤክሃርት ጋር ዘወትር ይከራከሩበት ነበር። ኤክሃርት ምርጥ ትሬደሮች ልዩ በሆነ ተፈጥሯዊ ችሎታ እንደሚወለዱ ያምን ነበር። ዴኒስ ደግሞ ሙሉ በሙሉ በዚህ ሐሳብ አልተስማማም። ትሬዲንግ ሊማሩት የሚችሉት ነገር እንደሆነና ማንም ሰው ትሬደር መሆን ይችላል ብሎ ያምን ነበር። ክርክራቸውም እየጠነከረም ስለመጣም በመጨረሻም ውርርድ አደረጉ። ለክርክሩም እልባት ለመስጠት ዴኒስ አንድ ደፋር ሙከራን አቀረበም። ምንም ልምድ የሌላቸውን አዳዲስ ሰዎችን በመመልመል የራሱን የትሬዲንግ ሲስተም ለ2 ሳምንታት ብቻ ያስተምራቸዋል። ከዚያም ለትሬዲንግ የሚሆናቸውን ካፒታል የራሱን በሚሊዮኖች የሚቆጠር ገንዘብም ይሰጣቸዋል። ይህንኑ ጉዳይ ለአንዴና ለመጨረሻ ጊዜ ለመቋጨት ዴኒስ በእውነተኛ ዓለም ላይ ኤክስፐሪመንቱን ለማድረግ ወሰነ። ይህኔ ነው ታዋቂውና አነጋጋሪውም ኤክስፐሪመንት የጀመረው። ታዲያ ነገሩ እንዴት ሆነ? አብረን እንይ። በ1983 መገባደጃ ላይ በዎል ስትሪት ጆርናል፣ በኒውዮርክ ታይምስ እና
በቺካጎ ትሪቢዩት ጋዜጦች ላይ ሰልጣኞች እንፈልጋለን፣ ምንም ልምድ አይጠይቅም የሚል አንድ እንግዳ የሆነ የምደባ ማስታወቂያም ወጣም። ከ1000 በላይ ሰዎችም አመለከቱ። ዴኒስና ኤክሃርት የእነዚህን አመልካቾች ቁጥር ወደ 40 እጩዎች በማጥበብ ለቃለ መጠይቅ ወደ ቺካጎም ጋበዟቸው። እጩዎቹ ተከታታይ የሆኑ የሎጂክ ፈተኖችም እንዲፈተኑ ተደረገ። ከነዚህም ውስጥ በተለያዩ የሥራ ዘርፎች የተሰማሩ ከዚህ በፊት ምንም የትሬዲንግ እውቀትም ሆነ ልምድ የሌላቸውን 14 ሰዎች ተመረጡ። ከኮሌጅ ተማሪ እስከ ሂሳብ ባለሙያ፣ ከአክተር እስከ ጥበቃ ሰራተኛ፣ ከፕሮግራመር እስከ ቁማርተኛ፣ ስራ አጥ፣ ጠበቃና ሌሎችም ጭምር ነበሩ። ስማቸውንም ዘተርትልስ ወይም ኤሊዎቹ ብሎ ጠራቸው። ይህም ዴኒስ በአንድ ወቅት ሲንጋፖር ለጉብኝት ካየው የኤሊ እርባታ የመነጨ ነበር። ልክ ኤሊዎቹን እንደሚያረቡት ገበሬዎች ሁሉ ትሬደሮችንም በፍጥነትና በተከታታይነት ማሳደግ እችላለሁ አለ። የተመረጡትም ትሬደሮች ኤክስፐሪመንት ወደሚደረግበት ቺካጎ ሲመጡ አስማት ወይም ተአምር ጠብቀው ነበር። ያገኙት ግን ስልት ወይም ሜተድ ነበር። በመጀመሪያው ቀን ዴኒስ የሰጣቸው ትምህርቶች ስለ ቻርቶች ወይም አዝማሚያዎች ሳይሆን ስለ ስሜት ነበር። ህጎችን መከተል ካልቻላችሁ ምንም አይነት ሲስተም ሊያድናችሁ አይችልም። ከቻላችሁ ግን ቀላል ሲስተም እንኳን ሀብታም ያደርጋችኋል አላቸው። ስልጠና የሚቆየው ለአጭር ጊዜ ነው። ዴኒስም ነጭ ሰሌዳ ላይ እየጻፈ የማርኬት አዝማሚያ መከተል ወይም ትሬንድ ፎሎዊንግ የምናደርገው ይህም ብቻ ነው ሲል አስተማራቸው። መቼ መግዛት እንዳለባቸው፣ መቼ መሸጥ እንዳለባቸው፣ ኪሳራን በፍጥነት እንዴት ማቆም እንዳለባቸው አሳያቸው። ምንም መገመት የለም፣ ምንም መተንበይ የለም። የተሰጣችሁን ሩሎች በተግበር ብቻ። በሶስተኛው ቀን ዴኒስም ቆም ብሎ ተመለከታቸው። ማርኬቱ እናንተ ስለምታስቡት ነገር ግድ የለውም አለ። ልክ መሆናችሁ አያገባውም። ትናንሽ ኪሳሮችን መቀበል ባለመቻላቸው አካውንታቸውን ስላጡ ትሬደሮች ታሪክም ነገራቸው። ከድንቁርና ይልቅ ኢጎ ቶሎ ይገድላል ሲልም አስጠነቀቃቸው። ክፍሉም ጸጥ አለ። ሁሉም ሰው ማስታወሻው ላይ ጻፈ። ማታ አንዳንድ ተማሪዎች እየተጠራጠሩ በእርግጥ እንዲቀላል ሊሆን ይችላል ሲል አንዱ ጠየቀ። ሌላኛውም መለሰ፣ ቀላል አይደለም፣ ግልጽ ወይም ቀለል ያለ ነው እንጂ ልዩነት አለው ብሎ መለሰለት። ከ2 ሳምንታት በኋላም ዴኒስ እውነተኛ የትሬዲንግ አካውንቶችን ሰጣቸው። የልምምድ ጊዜውም አበቃ። ጊዜውም እንደተጠበቀውም ደረሰ። ብዙዎችን ሲያከራክር የቆየው ጥያቄ ለመመለስ ሙከራው በይፋ ተጀመረ። በጃንዋሪ 1984 ተርትሎቹ በትንንሽ አካውንት ትሬድ ማድረግ ጀመሩ። በፌብሩዋሪ መጀመሪያ ላይ ዴኒስ በእነሱ ዲሲፕሊንም እጅግ በጣም ከመደነቁም የተነሳ ለእያንዳንዳቸው ከ500,000 እስከ $2 ሚሊዮን የሚደርስ ከፍተኛ ገንዘብም ሰጣቸው። ይህም የራሱን የግል ካፒታል ነበር። ታዲያም በመጨረሻም እንዲህ አላቸው፣ ትሬድ የምታደርጉት ለማሸነፍ ሳይሆን በማርኬቱ ላይ ለመቆየት ነው። ሩሎቹን ተከተሉ አላቸው። ጭንቅላታቸውንም ነቀነቁ። አንዳንዶች በራስ መተማመን ተሞልተዋል፣ አንዳንዶች ተሸብረዋል። ማርኬቱ ሲከፈት ትሬደሮች የመጀመሪያ እርምጃቸውን ጀመሩ። ጣቶች በኪቦርዶች ላይ ተንቀጠቀጡ። ማርኬቱም ከፍ ዝቅ፣ ዋጋዎችም ብልሽ ድርግም አሉ። የተሰጣቸውን ስትራቴጂም ተከትለው ትሬዶችን መውሰድ ጀመሩ። ምንም ስሜት የለም፣ ማቅማማትም የለም። ቁጥሮች፣ ሩሎችና አፈሳሰም ብቻ። ቀናት እያለፉ ሲሄድ አስገራሚም ነገር ተፈጠረ። አንዳንዶች ትልልቅ ትርፍ ማትረፍ ጀመሩ፣ ሌሎች ግን መክሰር ጀመሩ። አንድ አይነት ሲስተም፣ አንድ አይነት ሩል፣ ግን የተለያየ ውጤት። ዴኒስም ሰብስቦ እንዲህ አላቸው፣ በስኬትና በውድቀት መካከል ያለው ልዩነት እውቀት አይደለም፣ ስነ ልቦና ወይም ሳይኮሎጂ ነው። ማርኬቱ ትዕግስታችሁን፣ ፍርሃታችሁንና ስግብግብነታችሁን በየቀኑ ይፈትነዋል። ራሳችሁን መቆጣጠር ካልቻላችሁ ሲስተሙ ፍጹም ቢሆን እንኳን ትሸነፋላችሁ። ይሄ ጨዋታ ስለ ማርኬቱ ሳይሆን ስለ እናንተ ነው አላቸው። አንድ ምሽት ከትሬደሮች መሃል አንዱ የሆነው ደውሎም ጠየቀው፣ ሪቻርድ፣ እያንዳንዱን ህግ ተከትያለሁ፣ ግን በዚህ ሳምንት ከስሬያለሁ። ያጠፋሁት ነገር አለ? ዴኒስም ፈገግ ብሎ ሁሉንም ነገር በትክክል አድርገሃል። መሸነፍ የማሸነፍ አካል ነው። ውጤቱን መቆጣጠር አትችልም። መቆጣጠር የምትችለው የራስን ሂደት ወይም ፕሮሰስ ብቻ ነው። ዴኒስም ቀጠለ፣ ሁል ጊዜ ትክክል መሆን አለብኝ ካልክ መቼም ልታተርፍ አትችልም አለው።
ቀናት ወደ ሳምንታት፣ ሳምንታት ወደ ወራት ተቀየሩ። ተርትሎቹ በጋዜጠኞች አፍ ውስጥም ገቡ። ጋዜጠኞችም የሰራው የትሬዲንግ ኤክስፐሪመንትን ብለው ዘገቡ። አንዱ 10,000 ወደ ግማሽ ሚሊዮን ቀየረ። ተአምር በሚመስል መልኩ ሌሎችም ሪስካቸውን በትክክል ስለተቆጣጠሩ ትርፋቸውም ማደግ ጀመረ። ነገር ግን ዴኒስ ተአምር እንዳልሆነና ታዛዥነት እንደሆነ ያውቅ ነበር። ይህም አብዛኛው ሰዎች ማድረግ የሚከብዳቸውን ተርትሎቹ የተሰጣቸውን ህጎች በአግባቡ መፈጸም በመቻላቸው ነው። አንድ ቀን ከሰዓታት በኋላ በቢሮ ውስጥ ሲያልፍ ሳቅ ሰማ። ከስኬት የሚመጣ አይነት ሳቅ። ተማሪዎቹም የተከታታይ ትርፍ ድላቸውን ሲያከብሩም ቆሞ ተመለከተ። ተጠንቀቁ አለ በቀስታ። ማርኬቱ ሰዎችን ከማጥፋቱ በፊት ትዕቢት ይሸልሟል። አንገታቸውንም ነቀነቁ። ግን በእውነቱ የሰማው ጥቂቱ ብቻ ነበር። ሁሉም ሰው ጥሩ ትሬድ ካደረገ በኋላ የማይበገር ይመስለዋል። በዚያም ምሽት በማስታወሻ ደብተሩ ላይ እንዲህ ሲል ጻፈ። ዲሲፕሊን ተሰባሪ ነው። የተረጋገጠ ቢሆንም በስኬት በቀላሉ ይሰበራል። ዋጋዎችም ማሽቆልቆል ከዚያም መወሳሰብም ጀመሩ። ገንዘብ ያተሙ የነበሩት ስትራቴጂዎች አሁን ኪሳራ ማምጣት ጀመሩ። አንዳንዶች ፈሩ፣ ደነገጡ፣ ህጎችንም መጣስ ጀመሩ። የስልክ ጥሪዎች ጎረፉ። ሪቻርድ ፖዚሽኑን እንያዘው ወይስ እንዝጋው ይላሉ። እሱም ተመሳሳይ ቃላት ደጋግሞ ተናገረ። ሩሎቹን ተከተሉ፣ ሌላ ምንም አታድርጉ አላቸው። ነገር ግን ፍርሃት መሪውን ሲይዝ ሩሎችን ወይም ህጎችን መከተል ከባድ ነበር። ህጎቹንም ጣሱ። ቀድሞውም መውጣት፣ ከመጠን ያለፈ ሪስክ ማድረግ፣ ሪቬንጅ ወይም የበቀል ትሬዶችን ማድረግ ጀመሩ። ዴኒስም ስሜትን ሎጂክ ሲውጠው ይመለከት ነበር። ቢሆንም በትርምሱ መሃል ጥቂቶች ተረጋግተው ቆይተዋል። ኪሳራውንም እንደ ትምህርት ወሰዱት። ዴኒስም በእውነት ያስተማራቸውንም ተረዱ። ትሬዲንግ ስትራቴጂ ብቻ ሳይሆን የአስተሳሰብ መንገድ እንደሆነም ተገነዘቡ። ከማርኬቶች ጋር እየተዋጋችሁ አይደለም፣ ከራሳችሁ ጋር ነው የምትዋጉት ብሏቸው የነበረውም ትዝ አላቸው። ያስታወሱት ተረፉ፣ የረሱት ግን ከሰሩ። Barclays wrote off another £1.1 billion in bad debt linked to the credit crunch and the mortgage market. Nationwide says the price of the average home is now nearly £15,000 less than it was this time last year. ከማዕበሉም በኋላ ዴኒስ ሁሉንም ወደ ቺካጎ ጠራቸው። ክፍሉም በዚህ ጊዜ ጸጥ ብሎ ነበር። ምንም ደስታ የለም፣ ጭብጨባም የለም፣ ማሰላሰል ብቻ። ሩሎችን ስትጥሱ ምን እንደሚፈጠር አይታችኋል አላቸው። አብዛኞቹ ትሬደሮች ለምን እንደሚወድቁ አሁን ገብቷቸዋል። የጎደላቸው ዕውቀት አይደለም፣ ራስን መቆጣጠር ነው። መቆጣጠር የሚከብደው ቻርቱን ሳይሆን የገዛ አእምሯቸውን ነው አለ። ከዛ ክፍሉንም ቃኘ። አንዳንዶች አዝነዋል፣ ሌሎች በራስ መተማመናቸው ቀንሰዋል፣ ጥቂቶች ኩራት ይሰማቸዋል። ምን ተማራችሁ ሲል ጠየቀ። አንደኛውም ትሬደር መለሰ፣ ፍርሃት ከምክንያት በላይ ጩኸት አለው። ሌላኛውን ቀጠለ፣ ትዕግስት ከትንቢያ የበለጠ ከባድ ነው። ዴኒስም ራሱን ነቀነቀ። ጥሩ እንግዲያውንስ እውነቱን ተምራችኋል አለ። ቀጥሎም ታላላቅ የማርኬት ትሬንዶች ወይም አዝማሚያዎችም መጡ። በ1985 የከረንሲና የኮሞዲቲ ማርኬቶች ከፍተኛ እንቅስቃሴ ማድረግ ጀመሩ። ተርትሎቹ የማርኬት ብሬክአውትን እንዲገዙና እስከ መጨረሻው ሙጥኝ ብሎ እንዲይዙ ተደርገው ስለሰለጠኑ በትክክለኛው ጊዜ በትክክለኛ ቦታ ላይ ተገናኝተው ነበር። ሌሎች ትሬደሮች አነስተኛ ትርፍ ለማግኘት ሲሉ ቶሎ ፖዚሽናቸውን ዘግተው ሲወጡ፣ ተርትሎቹ ግን በነበራቸው ላይ ሌሎች ፖዚሽኖችን መጨመር ቀጠሉ። በስዊስ ፍራንክ፣ በዩሮ ዶላር እና በጎልድ ማርኬት ላይ የታዩት ግዙፍ አዝማሚያዎች ወይም ትሬንዶች ያለምንም ምህረት ተጠቀሙባቸው። ውጤቱም እጅግ አስገራሚ ነበር። በ1988 የሙከራውም ጊዜ ሲያበቃ ተርትሎቹ ከ100 ሚሊዮን ዶላር በላይ የተጣራ ትርፍ አስገኝተው ነበር። ሪቻርድ ዴኒስ ውርርዱንም አሸነፈ። ልምምድና ስልጠና ከተፈጥሮ ስጦታ በላይ መሆኑንም አስመሰከረ። እሱም የተዋጣላቸው የትሬዲንግ ሊቆች ወይም ትሬዲንግ ጂኒየሶችን በተሳካ ሁኔታ ማፍራት ችሏል። ዓመታት አለፉ። የተርትል ኤክስፐሪመንቱን ቢያበቃም ለብዙ ተርትሎች ጉዞ ገና መጀመሩ ነበር። ጄሪ ፓርከር በቢሊዮን የሚቆጠሩ ዶላሮችን የሚያንቀሳቀስ የሄጅ ፈንድ መሰረተ። ከርቲስ ፌይዝ ከ30 ሚሊዮን ዶላር በላይ በመስራት ስኬታማ ከሆኑ ተርትሎች አንዱ ሆነ።
ቆይቶም ዌይ ኦፍ ዘ ተርትል የሚል መጽሐፍን በመጻፍ የሙከራውን ሚስጥሮች ለዓለም ይፋ አደረገ። ሊዝ ሼቨል፣ ፖል ራባር፣ ቶም ሻንክስ እና ሌሎችም የሪቻርድ ዴኒሰን ትምህርቶችን ይዘው ለብዙ አስርተ ዓመታት የዘለቀ የትሬዲንግ ህይወታቸውንም ቀጠሉበት። አንዳንዶቹ በጣም በለጸጉ፣ አንዳንዶቹም ደግሞ ከእይታም ተሰወሩ። ነገር ግን ጥቂት ሰዎች ብቻ የሚያምኑበትን ተራ ሰዎች ትሬዲንግን መማር እንደሚችሉም በተግባር አረጋገጡ። የተርትል ኤክስፐሪመንት ስለ ትሬዲንግ ብቻ ሳይሆን በፋይናንሻል ማርኬቶች ውስጥ ስለ ስኬት ሰዎች ያምኑበት የነበረውን ነገር ሁሉ የቀየረ ነበር። ሪቻርድ ዴኒስ ትሬዲንግ ለጥቂት ለተመረጡ ሰዎች ብቻ የተሰጠ ሚስጥራዊ ስጦታ ለመሆኑን አረጋግጧል። እድልም አልነበረም። ሩል፣ ዲሲፕሊን እና አፈጻጸም ነበር። ከዚህ ቀደም እውነተኛ ትሬዲንግ ልውውጥ አድርገው የማያውቁ ፍጹም ጀማሪዎችን በሚሊዮን የሚቆጠር ገንዘብ ወደሚያስተዳድሩ ትሬደሮች አድርጎ ቀርጿቸዋል።